ሰላም እንዴት ናችሁ? ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግና የደወል ምልክቷን መጫን እንዳትረሱ እና ይሄን ቪዲዮም ላይክ በማድረግ እንጀምረው። የኔ ውድ ለሕክምና ሳይንስ ኮሌጅ ተመረጥኩኝ እኮ። ዋው የኔ ውድ በጣም እኮ ነው የምታቆረኝ። ግን ለምንድን ነው የገባው? ምን ልትማር ነው የገባው? አይ የኔ ውድ ልማር እኮ አይደለም የገባሁት። እንዴ ታዲያ ለምንድን ነው የገባው? ያው እዛው ኮሌጅ የሚማሩት ተማሪዎች ለምርመራ የሚሆን ሰው ስላጡ ሊመራመሩብኝ እኮ ነው። ዶክተር እኔ አልቻልኩም። በቃ ለዚህ በሽታዬ መድኃኒት እንድትሰጡኝ እፈልጋለሁ። ሁሌ በህልሜ ኳስ ጨዋታ ብቻ ነው የሚታየኝ። ጠዋት ስነሳም ኳስ ነው ማየው፣ ማታም ኳስ ነው ማየው። ዶክተር ለዚህ ነገር መፍትሄ ስጡኝ። እሺ አንተ በመጀመሪያ ተረጋጋ። አንተ ብቻ መረጋጋት ነው ያለብህ። በሽታውን አውቀዋለሁ። እሺ ዶክተር መድኃኒቱን ስጡኝ። አሁን እንሰጣለን። ዛሬ እንደገባ ከምግብ በፊት ውሃ ተጠጣ ነው መውሰድ ያለብህ። መድኃኒቱ ትንሽ ከፍተኛ አቅም ስላለው ቀስ እያልክ ነው መውሰድ ያለብህ፣ በእያንዳንድ ቀን ልዩነት ማለት ነው። እሺ ዶክተር ዛሬ ማንቸስተር ጨዋታ ስላለው ነገ እወጣለሁ። ትምህርት ቤት የለም ወይስ ያለ ሰዓት ወደ ቤት ለምን ተመለስክ? ምክንያቱም ከክፍላችን ውስጥ እኔ ብቻ ነኝ የተጠየቅኩትን ጥያቄ የመለስኩት። ጎበዝ ና እስኪ ተቀመጥ። ለመሆኑ ጥያቄው ምን ነበር? ጥያቄው የዳይሬክተሩ ጭንቅላት ላይ ቆሻሻ ማን የወረወረው የሚል ነበር። ወሬን ትምህርትን አትማርም እንዴ? እና ምን ብለህ መለስክ? የኛ የእንግሊዝኛ አስተማሪ ነው ብዬ መለስኩላቸዋ። ቆሻሻውን ሲወረውሩ አይተሃል? ኧረ አላየሁትም። ትላንት የእንግሊዝኛ አስተማሪ ጥያቄ ጠይቆኝ ዝም ስለው በጥፊ ስለመታኝ ነው። ሀና ሰላም ነው? ሰላም ነው ፈጣሪ ይመስገን። ደግሞ ፍሬንድ ሪኩዌስት ስለተቀበልሽኝ አመሰግናለሁ። ምንም አይደል። ፍቅረኛዬ እንድትሆኚ እፈልጋለሁ። ፍሬንድ ሪኩዌስት እንጂ ሽማግሌ ላክ መሰለ እንዴ ዶማ? ስማ ዳዊት፣ ያንተ አባት በጎቹ ላይ አድርጓቸው ነው። ሁለት በጎች አልነበሩት እንዴ? እኔን የግለ ትምህርት ቤት ለማስተማር ሲሉ ሽጣቸው አይደለ እንዴ ባለፈው? እንዴ እንዴት እንደዛ ያደርጋል? አባት ምን ሆኖ ነው? እኔም አልገባኝም። እባክህ ብር የለውም ይሆናላ። አይ እኔ እንደዛ ለማለት ፈልጌ አይደለም። እንዴት አንድ በግ ለማስተማር ሁለት በጎችን ይሸጣል ብዬ ነው። አክብራችሁ ስለጠራችሁኝ በጣም ነው የማመሰግነው። እሺ ሜሮን፣ እድሜሽን አልጠይቅም፣ ግን ስራሽን ብትነግሪኝ እድሜሽን ልነግርሽ እችላለሁ። አዎ የሴት ልጅ እድሜ አይጠየቅም። እና እሺ ስራዬ አርቲስት ነኝ። በቅርቡ ወደ አርቱ ዓለም ተቀላቅያለሁ። ነግሬሽ ነበረ እኮ ስራሽን ከነገርሽኝ እድሜሽን እነግርሻለሁ ብዬ። ያው አርቲስት 20 ዓመትሽ ነው። ስማ ተርኬ፣ እስቲ አንድ ለጠቅላላ እውቀት ጥያቄ ልጠይቅህ። እሺ ጠይቀኝ። እሺ ዝግጁ ነህ አይደል? ዝግጁ ከሆንክ እንጀምር። ሁሌ በቀን የምትታለብ ላም ለሁለት ቀን ባትታለብ ምን ትሆናለች ብለህ ታስባለህ? ያው እሷ ምንም አትሆንም፣ ሰውየው ነው የሚጎዳው እንጂ። እሱ ምን ነው የሚጎዳው? ያው በውስጧ ያለው ወተት እርጎ ስለሚሆንበት ነው። ስማ ጓደኛዬ፣ ዛሬ ደግሞ ምንድነው ቴሌግራም መጥለው? እኔን እኮ ረሳክኝ። እሺ አንድ ጥያቄ ልጠይቅህ እስቲ። አቦ በጣም ብዙ ሰው ኦንላይን ስለሆነ እኮ ነው። እሺ ቶሎ በል ጠይቀኝ። ስማ አይ ዶንት ነው ማለት ምን ማለት ነው? እስቲ ንገረኝ። አላቅም። ብታውቅማ ይገርመኝ ነበር። ለዛ ነው አስተማሪያችን የቤት ስራ ሰጠችን። ተጫወት እንጂ ለምን ትፈዛለህ? ምን እባክህ ዛሬ በጣም ደብሮኛል። ኧረ ምን ነው? ምን ሆንክ? ምን ነካ? ስማ ዛሬ 6 ሰዓት ለቅሶ ነበር እኛ ሰፈር። ሂጄ ልክ ስወጣ ሁሉም ሰው እኔን ፍጥጥ ብሎ ያዩኝ መሰለህ። ምን ነው? ምን ሆኖ ነው አንተ ፍጥጥ ብሎ የሚያዩ? ሰውየውን አንተ ነህ እንደገደልከው ሟቹም? ኧረ ምን እባክህ ለወጣ ስል አመት ያደርሰን ብዬ ወጥቼ ነው እንጂ። ስማ ብሩክ፣ ጉዳይ ማለት ምን ማለት ነው በአማርኛ? እጅግ ያማረና ውብ የሆነ ቀን አሳልፉ ማለት ነው። እኔ እኮ ያልኩ አጭር አረፍተ ነገር እኮ ነው። ጉዳይ ብቻ ነው ያልኩ። አንተ የተረጎምከው በብላክ ማርኬት ነው እንዴ? እኔ ምልሽ ያ ዳዊት የሚባለው ዛሬ ስራ ገብቷል እንዴ?
አዎ ዛሬ ስራ ገብቷል። ጥሩ። እስቲ ትናንትና ለምን ስራ እንዳልገባ ይነግረኛል። እሺ አለቃዬ። አንተ ትናንትና ለምን አባት ነው ስራ ያልገባው? ትንሽ አሞኝ ነበረ እኮ ለዛ ነው። ምንን ያመመህ? እኛ እኮ ሰራተኛ አላጣንም፣ ስራ አጡ ብዙ ነው። እሺ አንተ ደግሞ እዚህ ተጠግብብናለህ። ኧረ እንደዛ አይደለም፣ ትንሽ እኮ ራሴን እያዞረኝ ስለሆነ ነው። ሲሰሩ አትስራና ዞሮብኝ በል ስትዞር ዋለና። ቅድም የሰጠውን ብር ማስያ ገዛበታ? አዎ አያቴ። አይ የዘንድሮ ብር በቃ እንደዚህ ይሁን። ስማ እኔ በአንተ እድሜ ያለው 5 ብር ገበያ ከሄድኩ ሳሙና፣ ልብስ፣ በርበሬ፣ ሙዝ፣ ሸንኮራ፣ ብርቱካን ገዝቼ ቢያንስ 2 ብር ይተርፈኝ ነበር። እንዴ አያቴ፣ በዛሬው ዘመን ይሄ የሚቻል ነገር አይደለም። በሁሉም የገበያ ቦታዎች የተደበቁ ካሜራዎች ስላሉ በቀላሉ ነው ፖሊስ የሚይዙት። ምን አልክ አንተ? ሌባ ነህ ለማለት ፈልገህ ነው? ሳንቾ ኢንትራንስ ፈተና እንዴት ነበር? ዛሬ ነው መጨረሻችሁ? ምንም አይልም፣ አሪፍ ነበር አባዬ። ጴጥሮስ ልጅ እኮ 5 አመት ኢንትራንስን አለፈ። አንተ ስንት አመጣለህ? ታኮራኛለህ ልጄ። እኔ ደግሞ አባዬ ኢንትራንስ 6 ማመጣ ይመስለኛል። ከዛ በኋላማ አኮራኛ። በቃ አኮራለሁ አባዬ። ከዛ ሁላ ጥያቄማ እንዴት 6 መመለስ ያቅተኛል? ይኸውልህ ሰላም ነህ? ግን ዛሬ ምን እንደዚህ የጠፋከው? ኧረ አለሁ ወዲ። ዛሬ በጣም ደብሮኛል። ከቤት ራሱ አልወጣሁም። እስኪ አንድ ቀልድ ንገሪኝ። ኖሬ እባክህ፣ ስልኬ ብር የለውም። እስኪ ባለ 100 ብር ካርድ ላክልኛ። ደስ የሚል ቀልድ ነው። እስኪ ሌላም ቀልድ ንገሪኛ። ከቤ እኔም እንደ አባቴ ሀብታም ዝነኛ መሆን እፈልጋለሁ። እንዴ ኧረ አንተ ዝም በል በእናትህ፣ ሰው እንዳይሰማ። አባት ባለ ሀብት ነው እንዴ? ኧረ አይደለም፣ እሱም ባለ ሀብት መሆን ይፈልጋል እንጂ። እሺ ተማሪዎች ጸጥታ። አንዴ ወደ ዛሬው የትምህርት ክፍለ ጊዜያችን ካለዋችን በፊት የትላንትናውን እናስታውሳለን። እስኪ ጥያቄ ልጠይቃችሁ። እሺ መምህር። እሺ ተርኬ H2O ምንድን ነው? ውሃ ነው ቲቸር። እሺ H2 ሲደመር H2O ሲደመር H2O ምንድን ነው? ቲቸር ጎርፍ ነው መሰለኝ። ስማ ቤል፣ ቅድም ስትመጣ መብራት አለ እኔ እናንተ ጋር? አዎ ነበረ። እንዴ ቅድም ራሱ ነበረ እኮ። እንዴ እኛ ጋር ምን ነው? ከትላንትና ጠዋት ጀምሮ እኮ ምንም የለም። እኔ አላወኩም። እስቲ እኛ ጋር ነበረ፣ ግን እስቲ ፖል ምናምን ተበጥሶ እንዳይሆን ዞሮ ለምን አትይም? አይቻለሁ እኮ ምንም የተበጠሰ ነገር የለም። በቃ ብሮዬ በቪፒኤን ሞክሯ። ሳሚ ዛሬ ምንድነው ፊትን የዘፈዘፍከው? ኧረ ፈታ ብላ አታጨናንቀን እባክህ። በጣም ደብሮኛል ዛሬ። ምን ሆንክ ደግሞ? ከሚስቴ ጋር እኮ ቀደም 6 ሰዓት ላይ በፍርድ ቤት ተፋታን። ዋው አንተ በጣም ደስ ይላል። እና የደስ መቼ ልጋብዘኝ ነው? ተማሪዎች ዛሬ የምንማረው እስቲ ስለ አዕዋፋት ነው። ከዛ በፊት ግን አንዳንድ ጥያቄ ልጠይቃችሁ። እስቲ ዱዩ ክንፍ ያለው ግን የማይበር ወፍ ታውቃለህ? አዎ ቲቸር፣ ይሄማ ቀላል ጥያቄ እኮ ነው። እሺ የምታውቀው ከሆነ ንገረኝ። ምንድን ነው? እሺ የሞተው ወፍ ነው ቲቸር። አንተ ሳሚ ዛሬ እኮ 2 ወንድና 2 ሴት ቢምቢ ገደልኩ። እንዴ የባሰ አታንጣ። ጾታቸውን በምን አወቅ? 2 ወንዶች ቢምቢዎች አረቄ ጠርሙሱ ጋር ነበሩ። 2 ሴት ቢምቢዎች ደግሞ መስታወት ፊት ለፊት ነበሩ። ተረኛ መግባት ትችላለህ። ዶክተሩ መጥቷል። እሺ ልጄ በጣም አመሰግናለሁ። ዶክተር በዚህ ሳምንት በጣም ነው ያመመኝ። ቁጭ ብዬ ስነሳ ያዞረኛል፣ እግሬን ያመኛል፣ ወገቤን ያመኛል። ማያመኝ ቦታ የለም በቃ። እሺ ይሄ በሽታ ምንም ችግር የለውም። ያው አውቀዋለሁ። መድኃኒቱን አዝላለሁ። ጠዋት 3 ማንኪያ ማታ 3 ማንኪያ ትወስድበታለህ። ያው በሳምንት 2 ትድናለህ፣ ግን በስትክክል መድኃኒቱን ሳታቋርጥ መከታተል አለብህ። እንዴ ዶክተር ምን ማለት ነው? እኛ ቤት እኮ 1 ማንኪያ ብቻ ነው።